أشهد شهادو أن لا ألا الله إله لها إلا الله. إلا الله አልተሰማኝም በደንብ إلا الله إلا من ليلة القدر እነዚህን አንቀጽ የትኛው አንቀጽ? ከቲክቶክ ወጥተህ እያነበብክ ከሆነ ለእኛ አይሰማንም። ውጭ ወጥተህ ውጭ ላይ ሆነ እያነበብክ ከሆነ አይሰማም። እያነበብኩ መጽሐፍ ነው እያነበብኩኝ ያለሁት፣ የወረቀት ነው። እሺ ጥያቄ ምንድን ነው? አልሰማሁም። ጠይቀህ አሁን ሁለቱን አንቀጾች ያነሱ አልተሰማም። ወገናችን ጥያቄ ምንድን ነው? ከሆነ አልሰማሁም። ተቆራርጦ ነበር። አልሰማሁም። ድገመው። ግብርን እስኪ በእጃችሁ እስኪሰጡ ድረስ አመፅን ያበረታታል፣ መግደልን ያበረታታል። በእስልምና የማያምኑትን ሰዎች ይሄ በእናንተ ዘንድ እንዴት ነው የሚታየው? ሙሉ ጥያቄህን ጠይቅ። በእስልምና አስተምሮ በቁርአን ውስጥ የማያምኑትን ሰዎች አንድን የምታደርጉበት መንገድ ትክክል አይደለም ብዬ ነው የማምነው። እና አንደኛ በእናንተ አገላለጽ እንዴት ነው ይሄ ሊብራራ የሚችል ምን ማለት ነው የሚለው እንድታብራራልኝ። ሁለቱን አንቀጾች አሁን አንብቤልህ ነበርና ከሰማኝ አንደኛው ነው ሀሳብን ሰምቻለሁ። የት እንደሚገኝ አንቀጽ አውቀዋለሁ። ችግር የለውም። አንደኛ በመጨረሻ በአላህና በመጨረሻው ቀን የማያምኑትን ሰዎች ግብርን እስኪከፍሉ ምናምን በእጃቸው ግብርን እስኪያስገቡ ድረስ በእናንተ እጅ እስኪሆኑ ድረስ የተሰማኝ አይደለም። በእርግጥ ኔትወርክ አስቸጋሪ ነው። ምን እናድርግ? ይሰማል። እሱን ለማለት እርሚ ኔትወርክ ውስጥ መንቀሳቀስ ይችላሉ። ውስጥ አለው ቦታ ልቀይር ላኩ ሳልህ ነው ይሰማል። አሁን ይሰማል። እሺ ቀጥል። ያንን ልታብራራ ሊፈልግ ነው የመጀመሪያ። ሁለተኛ ደግሞ በሴቶች ዙሪያ ያለው ምልከታ በቁርአን ላይ ከወንዶች አንጻር ሲታይ አነስተኛ ግምት እንደሚሰጣቸው፣ ለዛም ደግሞ ማሳያ በቁርአን ላይ የተጠቀሰ አንድ ጥቅስ አለ። የአንድ ወንድ ምስክር እኩል የሚሆነው ከሁለት ሴት ጋር ነው ብሎ የሚገልጽበት መንገድ አለ። በሌላ በኩል ደግሞ ሴቶች ከወንዶች ጋር በማይስማሙበት ሰዓት እሱ የሚለውን ማታከብር ማትገዛ ለሱ ማትገዛ ከሆነ እስከ መደብደብ ድረስም የሚያበረታታ ጥቅስም አለ። አንተ ስለምታውቀው በደንብ ቦታውን አንስተህ በእነሱ ዙሪያ ማብራሪያ እንድሰጠኝ ይፈልጋሉ። ሁለተኛ ደግሞ እስልምና ቁርአን ከመውረዱ በፊት እንደነበር የሚያረጋግጥልን ነገር ምንድን ነው? እንደ ኤቪደንስ የምትወስደው እነዚህ ነገሮች ውስጥ ያንሳልኝና ሌላውን ደግሞ እስኪ አንድ ባንድ መጠየቅ እሞክራለሁ። እሺ ችግር የለም። አምላክ አላህ ሱብሓነሁ ወተዓላ ምን ይላል? በሱረቱ ተውባ ላይ የመጀመሪያ የጠየቅከው ቃቲሉ ለዚነ ላ ዩእሚኑነ ቢላሂ ወላ ቢልየውሚል አኺር ወላ ዩሐሪሙነ ማ ሐረመ አላሁ ወረሱሉሁ ወላ የዲኑነ ዲነል ሐቅ ሚነል ለዚነ ኡቱል ኪታበ ሐታ ዩዕጡል ጅዝየተ ዐን የዲን ወሁም ሳጊሩን ይላል። እዚህ ቦታ ላይ ያላመኑ ሰዎችን ግደሏቸው አይደለም እያለ ያለው፣ ያላመኑ ሰዎችን አይደለም።
እነዚያ በአላህ የማያምኑ ሰዎችን ቃቲሉ ለዚነ ላ ዩእሚኑነ ቢላህ ወላ ቢልየውም ልአኺር አለ። በመጀመሪያ ቃትሉና እቅትሉ ይለያያሉ። ይሄን ልናውቅ ይገባል። ተጋደሉ ነው የሚለው አንቀጹ ገብተዋል ወንድማችን ወገናችን። ተጋደሉና ግደሉ የተለያዩ ናቸው። ተጋደሉ ማለት ሊጋደለህ የሚመጣን አካል የምታደርገው የመጋደል ስርዓት ነው። ወይንም የሆነን ህግ አንፈጽምም ብሎ አሻፈረኝ ብሎ በሀገርህ ላይ የኖረ ያንን የምታደርግበት ስርዓት የምታስይዝበት መንገድ ጅሃድ ወይም ሙቃተላ ይባላል። ገብተዋል። ያ ነው። እቅትሉ ግን ሂደህ ግደል ማለት እዚህ አንቀጽ ላይ በፍጹም ግደል የሚል የለም። ተጋደሉ ነው። ምን አይነት ሰዎችን ነው ታዲያ? ባለማመናቸው ምክንያት ነው ወይ ከተባለ አይደለም። አንድ አይሁድ ወይም ክርስቲያን አላምንም ካለ ግደለው። ላ በፍጹም እንደዚህ አይቻልም። ታዲያ እዚህ ቦታ ላይ የሚያወራው ስለምንድን ነው? ስለ ግብር ነው። በሙስሊም ሀገር ላይ የኖረ ከሆነ አንድ አካል ገብተዋል። የሙስሊም ሀገር ነች፣ ሙስሊም ነው አስተዳደሩ፣ በቁርአንና በሐዲስ እየተመራች ነው፣ በእስልምና ህግና ስርዓት እየተመራች እዛ የሚኖር አይሁድ ካለ ወደ እስልምና ጥሪ አድርጉለት ይላል የመጀመሪያው መልእክት። ያንን አናምነን ካሉ አንቀበልም ካሉ ግደሏቸው። በፍጹም አይደለም። ግብርን ይክፈሉ ይላል። ያ ማለት እዚያች ሀገር ላይ እስከኖረ ድረስ ቦታቸዋል አይደል? እዚያች ሀገር ላይ እስከኖረ ድረስ ግብር ይከፍላል። ደህንነትን የሚያስጠብቅበት የፖሊስ አለ፣ የወታደር አለ፣ የብዙ ነገራቶች ያለበት መንግስት አይደል? ያን ከኪሱ እኮ አይደለም መንግስት ከሀገሪቱ ነዋሪዎች በሚገኝ ወጭ ነው ያንን የሚያስጠብቅላቸው። የራሳቸውን ደህንነት ለማስጠበቅ ያክል ይከፍላሉ። ሙስሊሞች ሳለበት ወይ ከተባለ ሙስሊሙ በዚያው እጥፍ ዘካ የሚባል አለበት። ያን አልሰጥም ካለስ ተጋደሉት ተብሏል ወይ? አዎ። አቡበክር ስዲቅ ረዲየላሁ ዐንሁ ወላሂ ለኡቃቲለነ መን ፈረቀ በይነ አሰላት ወዘካ አለ። በዘካና በሶላት መካከል የለየን ሙስሊም ይጋደለዋለሁ ያችሁ። ስለዚህ ያ ነው አላምንም በማለቱ ምክንያት ሳይሆን በዚያች ሀገር ላይ እኖራለሁኝ ግን ምንም አታመጣም እንደፈለግኩ እኖራለሁ ብሎ ያንን መንግስት እንትን ካለ ያ መንግስት ዝም አይለውም። ያንን ነው ሙቃተላ እያለ ያለው እንጂ ባለማመኑ ምክንያት አይደለም በፍጹም። ለዚያ ነው ግብርን እስኪሰጡ ድረስ እያለ ይናገራል። ያ ሌላኛው ሴቶችን እንደ ግማሽ አንዴ በመሀል እንዳልገባ አንዴ እዚህኛው ጋር አሁን ይቅርታና ሁሹ የመጀመሪያው ተጋደሏቸው ሳይሆን ግደሏቸው፣ ቃል በቃል ግደሏቸው እንደሚል ቃል በቃል እዛ እንግዲህ እኛን እያነበብነው ነው ታችን ያለው ላሳየሽ ጠየቅኩ ላይ እንደዛ ግደሏቸው ተጋደሏቸው አይልም። አይ እንደሱ አይልም። እኔ ያልኩት አንተም አማርኛው አውጣውና እንየው። ችግር የለም። ልብ በሉ ምንድን ነው ያለው? ግደሏቸው እንጂ ተጋደሏቸው አሳረም የሚለው ግደሏቸው ነው። ቆይ ላሳየሽ፣ ችግር የለም ላውጣለሁ። ግብርን እስኪከፍሉ ድረስ የሚለው አንቀጽ ላይ ግደሏቸው ነው የሚለው እንጂ ተጋደሏቸው አይልም ብሏል። እንመለከተው። ግብር አይደለም፣ ግብር የሚከፍሉ እስኪከፍሉ ድረስ የሚለው ጋር ሳይሆን የመጀመሪያ ነሳው አንቀጽ የቁርአን እዛ ጋር ነው እየተናገርኩኝ ያለሁት 9:5 ላይ እሱ ላይ አይደለም እየተናገርኩኝ ያለሁት 9:5 ላይ የመጀመሪያውን እሱ ላይ አልመጣንም እያልኩህ ነው። አሁን እየጠየቀኝ ያለኸው ስለ ግብር ስላለበት ነው። ግብርን እስኪከፍሉ ድረስ የሚለው ላይ እያነሳሁኝ ነው። በእሱ ላይ ግደሏቸው ሳይሆን ተጋደሏቸው ነው የሚለው። ሁለቱንም አያይዤ ስላቀረብኩ ነው እኔ። ልክ ነህ። እሱ በእርግጥ ሁለቱንም ጥቅስ አያይዤ ስላነሳሁት እኔ እሱ ሌላ ምክንያት አለው። እሱ ሌላ ምክንያት አለው። የአሁኑን ግን ላሳየህ። ግደሏቸው ሳይሆን ተጋደሉ ነው የሚለው። ግደሉና ተጋደሉ በጣም ይለያያሉ። አይደል? ስለዚህ የአሁኑ ላይ እኔ ከተባለ ቃቲሉ ለዚነ ላ ዩእሚኑነ ቢላህ ወላ ቢልየውም ልአኪር ወላ ዩሐሪሙነ ማ ሐረመ አላሁ ወረሱሉሁ ወላ የዲኑነ ዲን ልሐቅ የሚለው ያው ተጋደሉ እንደሚል ላሳየህ። እሱ ግደሏቸው ሳይሆን ተጋደሏቸው ነው የሚለው። ይሄኛ ነው ሁለተኛ ነሳው ማለት ነው። ይታያል። እስቲ እሺ ተዋጓቸው እንደውም ተዋጓቸው ነው የሚለው ቁጥር 29 ላይ ያው ተዋጓቸው ነው የሚለው። አየኸው? ውጓቸው ሳይሆን ተዋጓቸው ነው። አሁን የጠየቀው ዲፈረንስ የአማርኛ ትርጉም ይሄን እስካሁን ሳብራራ ነበር። ከኔ ጋር አልነበርክም እርሜ? ነበርኩ፣ ግን ተዋጓቸውና ተጋደሏቸው ልዩነቱን አስረዳኝ። በጣም ጥሩ። እሺ አሁን ግደሏቸውና ተጋደሏቸው የተለያዩ ናቸው። አይደል? መጋደል ማለት እስቲ አስረዳኝ። በጣም ችግር የለውም። ሙቃተላ ማለት ያኔ ሙሳረሐ። ልክ ለምሳሌ እንደ ምሳሌ ልስጥህ። ሪንግ አለ አይደል? ይሄ ፎክስ ምናምን የሚጋጠሙ ሰዎች ሊጋደል የመጣ አካልን የምታደርገው ከራስ እየተከላከልክ የምታደርገው የመጋደል ስርዓት
እሱ ሙቃተላ ይባላል። መዋጋት መጋደል ማለት ነው። ግደለውና ተጋደለው ይለያያሉ። ግደለው የሚለው ደግሞ ያን አካል ሂደህ የምታደርገው የማጥቃት ስርዓት ነው። ይሄኛ ደግሞ ሊያጠቃህ የመጣን አካል የምታደርገው እየተከላከልክ የምታደርገው የማጥቃት ስርዓት ነው። እዚህ ቦታ ላይ እያወራ ያለው ስለ ሙቃተላ ነው። አይደል? ይሄ ሰው አምጿል። አማጽ የሆነ አካል የምታደርገው ነው። ያ ነው የመጀመሪያው የጠየቀው። ደግሞ ሱረቱ ተውባ ቁጥር 5 ላይ ያለው የሚናገረው ስለሆኑ ከሃዲያኖች ክፍሎች ነው። ዝም ብሎ ያገኘውን ከሃዲ ሂደህ ግደል አይደለም። ከላይም እንዲሁም ደግሞ ከታችም ሁሉንም ማንበብ ግድ ይላል። አውድ የሚባል ነገር አለ አይደለ? ከላይ ጀምረህ ከሱረቱ ተውባ 5 ላይ ሳይሆን ከአንድ ጀምረህ ልታነበው ይገባል። ለማንኛውም በአጭሩ ታሪኩን ልንገርህ። እሱ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ከሃዲያኖችና ሙስሊሞች ስምምነትን ይፈጥራሉ። ስምምነቱ የተካሄደው የት ነው? ሁደይቢያ የሚባል ቦታ ላይ ነው። ሁደይቢያ ማለት በመካና በመዲና መካከል የምትገኝ ቦታ ነች። ገብቶሃል? መካ ላይ ማናለ? ከሃዲያኖች አሉ። መዲና ላይ ማናለ? ሙስሊሞች አሉ። ስምምነቱ የተካሄደ በመካና በመዲና መካከል የምትገኝ ሁደይቢያ የምትባል ቦታ ላይ ሱልሑል ሁደይቢያ በመባል ይጠራል። የሁደይቢያ ስምምነት ማለት ነው። የተፈጠረው ስምምነቱ ምንን መሰረት በማድረግ ነው ከተባለ ላንዋጋ የሚል ነበር። ከሙስሊሞችም ከካህዲያኖችም የሆኑ አካሎች ተውጣጡና መካከል ላይ ተገናኙ፣ ስምምነትን ፈጸሙ፣ ቃል ፈጸሙ፣ ቃል ኪዳን ተፈጸሙ። ምን ላለመዋጋት ሙስሊሞች ይሻሉ። አላህ በቁርአን ላይ ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ብሎ አዘዛቸው። ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ውረድ አላቸው። ቦታል አይደል? ስምምነት ፈጸሙ። ላንዋጋ ከአንዳችን ከኛ ከካህዲያኖች ወደ እናንተ ቢመጡ ላትነኩብን፣ በሰላም ልትልኩት፣ ከኛም ከአማኞች ወደ እናንተ ቢመጣ በሰላም ልትልኩት፣ ላትነኩት። ማንም ማንንም ላይ ወጋ ተስማሙ። ኢስላም ሰላምን ነው የሚፈልገው። ከዚያ በኋላ ግን እነዚህ ካህዲያኖች ምን አደረጉ? ይሄን ቃል ከያዙ በኋላ በድብቅ ሙስሊሞችን ሄደው መጋደል ጀመሩ። አየህ፣ ጦርነቱን ጀመሩ፣ ቃላቸውን አፈረሱ። መልእክተኛውን ነብዩ ሰለላሁ ዐለይሂ ወሰለም ጭራሽ ከመዲና ሄደው ለማሳደድም እሳቸውንም ዳግም ለማስወጣትና ለመዋጋት አሴሩ። በዚህ ጊዜ ነው እነዚህን ካህዲያኖች አላህ ሱብሓነሁ ወተዓላ የተከበሩት ወራቶችን በወጡ ጊዜ ካህዲያኖችን ባገኛቸውባቸው ስፍራ ግደሏቸው ያለው። ገብቶሃል አይደል? እዚያው ላይ አላህ ሱብሓነሁ ወተዓላ ሲናገር ቃላቸውን የጠበቁትን ግን እነሱን እንዳትነኳቸው፣ ቃላቸውን እስከጠበቁ ድረስ ጠብቁላቸው ጊዜያቸውን እያለ ይናገራል። አሁን አውጥቼ ላሳየህ። እሱ ሳላህ ታውጣለታለህ? ይቻላል። ትልቁ ላይ አድርገኝ። ሱረቱ ተውባን ሙሉ ስናነበው ጊዜ ቆይ ላሳየህ። እዚያ ጋር ከላይም ስታነብ ጊዜ የሆነ የተፈጸመ ቃል ኪዳን ነበር። ያን ቃል ስላፈረሱ አካሎች የሚናገር እንጂ ማንኛውንም ከሃዲ ዛሬ ባገኘህበት ስፍራ ግደልበት ማለት አይደለም። በፍጹም አይደለም፣ በፍጹም። ያው እና ይሄ ነው አሁን የተናገርከው ሱረት 5 ላይ ያለው ነው። 5 ላይ ካለው ወደ 4 ከፍ ስትል ራሱ እነማን እንደሆነ ይለይልሃል። ያው የተከበሩት ሞሮች ይሄ ነው አይደለ? ቁጥር 5 እድሜ የተከበሩት ሞሮች የሚለው እያዩት ነው። የተከበሩት ሞሮች በወጡ ጊዜ እነዚያን ከሃዲያኖችን ተጋደሏቸው ይላል። ቁጥር 4 ላይ ከፍ ብለህ ወደ ላይ ስታየው ከአጋሮቹ እነዚያ ቃል ኪዳን የተጋባችኋቸውና ከዚያም ምንም ያላጎደሉባችሁ በእናንተም ላይ አንድን የሚያረዱባችሁ ሲቀሩ እነዚህን ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው። አላህ ጥንቅቆችን ይወዳልና። አየህ አይደል? ቃል ኪዳን የጠበቁትን እንዳትነኩ፣ ቃላቸውን የጠበቁትን ገብቶሃል አይደል? እነሱን እየተናገረ ነው። ወረድ በልና አንድ ያሳየው። በቃላቸው እስከ ጸኑ ድረስ እናንተም ጽኑላቸው የሚለውን አሳየው። ወረድ 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 ወደታች ወደታች ወረድ ከሱ በታች ያለው እሱ ላይ ያውና እሱ ላይ ቁጥር 7 ላይ ተመልከተው። ቁጥር 7 ላይ ምን ይላል? ያው ምን ይላል? እነዚህ በቃል ኪዳናቸው ለእናንተ ቀጥ እስካሉላቸው ድረስ ለእነርሱም ቀጥ በሉላቸው ይላል። አየህ አይደል? የተፈጸመ ቃል ኪዳን አለ። ቃላቸውን ቀጥ እስካሉ ድረስ እናንተም ቀጥ በሉላቸው። ታዲያ እነማንን ነው ተዋጉ የተባለው ከተባለ ወረድ በላፈለው አላ ቱቃቲሉነ ቀውመን ነከሱ ኢማነሁም የሚለውን ያሳየው። ውረድ ምን አይነቶችን እንደሆነ ቅድምን ብያለሁኝ። በሶስት ምክንያት ነው ተዋጓቸው የተባለው። ውረድ ውረድ። አሁንም እሱ 13 ላይ እሱ በቃ 12 ያው ተመልከተው። ከቃል ኪዳናቸው በኋላ መሐላዎቻቸውንም ቢያፈርሱ ሃይማኖታቸውን ቢያነውሩ እያለ ይናገራል። መሪዎቻቸውንም በክህደት እሱኛ ከታች ያለው 13 ላይ አሁን በደንብ አስተውል። ያው
መሐላዎቻቸውንም ያፈረሱትን አለ። አንድ ያ ቃል ኪዳናቸውን ያፈረሱትን መልእክተኛውንም ለማውጣት ያሰቡትን ህዝቦች አለ። ያው ሁለተኛ ነቢዩ ሙሐመድን ጭራሽ ከመዲና ሄደው ለማሳደድና ለማስወጣት አሲረው ነበር። እነሱ ለመጀመሪያ ጊዜ ጀመሯችሁ ሲሆኑ አለ። ጦርነቱን ከሃዲያኖች ናቸው መጥተው መጀመሪያ የጀመሩት ቃላቸውን አፍርሰው ጭራሽ ረሱልን ዳግም ከመዲና ሄደው ለማሳደድ አስበው ከዛ መጀመሪያ ጦርነቱን ራሳቸው ስለጀመሩ አካሎች የሚናገር ስለነዚህ ከሃዲያኖች እንጂ በሰላም ስለተቀመጡ ቃላቸውን ስለጠበቁት አይደለም። ገብቷል? እዚህ ጋር ማነሳው ሀሳብ መሰለህ ነብዩ መሐመድ ከመካ በመጀመሪያ እስልምናን በሚያስተምሩበት ሰዓት ከመካ ያባሯቸዋል በሰዓቱ የነበሩ ሰዎች። ለምን? በአምልኮ ጣዖት የተያዙ ሰዎች ስለነበሩና እሳቸው ወደ መዲና ነው የሸሹት። መዲና ሆነው ግን የተወሰኑ ተከታዮችን ካፈሩ በኋላ ለነሱ ተከታዮች የሚያበሏቸው፣ የሚያጠጧቸው፣ የሚያለብሷቸው እንዳጡ ከዛም በኋላ ግን ይሄ ያ መስመር የንግድ መስመር ስለነበረ የመካ ሰዎች ብዙ ንግዶችን ሸቀጦችን ያጓጉዙ ነበርና ከነሱ በመዝረፍ ለራሳቸው በሚያደርጉበት ሰዓት ነው የመካ ሰዎችም ወደ መሐመድ ጥቃት ለመሰንዘርና ወደዚህ ጦርነት ውስጥ ሊገቡ የቻሉበት ምክንያት ማለት ነው። እነዛ ሰዎች ዝም ብለው ተነስቶ አይደለም መዲና ሄደው ጦርነትን ያወጁ እነ መሐመድ ጋር ጦርነትን ያወጁባቸው። ለምን? የነሱን የንግድ መስመር በጣም ያቋርጡ ነበረ። አሁን ለተናገርከው ይህንን ጥቅስ አሁን መጽሐፏን እየገለጥኳት ነበረ። ማስረጃ ግድ ነው። በእርግጥ እኔ አንድ ስልክ ስለያዝኩኝ አውጥቼ ወይም የምመጣ አይነት ነገር ካልሆነ በስተቀር መጽሐፉንም እየገለጥኩ ነበርና ስላልተመቸኝ ነው። ያ ነው አንድም የመካ ሰዎች ጦርነት ውስጥ የገቡት የእነሱን የንግድ መስመር በጣም ስለሚያስተጓጉሉ ስለነበር ነው። ትንሽ ጊዜ ብሰጠኝ ወይ ደግሞ ሌላ ወጥቼ መግባት የምችል ከሆነ እነሱንም አንስቼ ብናወራ ይችለኛል። አሁን የገለጽክበት መንገድ እነሱን ከሆነ የሚመለከተው ግደሏቸው ምን ብሏቸው የተባለው እነሱ ነው ካልከኝ ግን የነገሩ መነሻ ሲጀመር የዛን የንግድ መስመር በማስተጓጎል የተነሳ ችግር ስለነበረ ያም ቢሆን እስልምና የጂሃድና የጦርነት መንገድ ያበረታታ ያስፋፋል የሚለውን የሚያጠነክር ነገር ነው አሁን እያነሳ ያለው ለማለት ነው። ኢስላም እንደሱ አይደለም። ቃል ኪዳን ፈጸሙ እያልኩህ ነው። የሰላም መሰረት ነው እንጂ ነው ኢስላም ቃል ኪዳን ፈጸሙ እያለ ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ውረድ እያለ ቃል ኪዳን ፈጽመው ነበር ላይ ዋጉ አንዋጉ። ልክ ነህ። አሁን ምንድነው ተረጋጋለ እሱን ሀሳብ እሺ አንዴ ዋና ቃላቸውን አፍርሰው መዋጋት ጀመሩ። አየህ አይደለም? ከዚያ በኋላ ነው ጦርነቱ የመጣው። ነቢያችን ሰለላሁ ዐለይሂ ወሰለም እንዳውም ቃል ኪዳኑን የጠበቀን ከሃዲ የገደለ ገነት አይገባም ብለው ተናግረዋል። ሐዲስ ላይ ምን አሉ? መን ቀተለ ሙዓሂድ ሰው የጀነትን ሽታ አታገኟትም ብለው ነግረውናል። አየህ አይደል? ታችሁ መፋለምን መዋጋትን አትመኙ አሉ። ይልቁንስ አላህ በእናንተም በእነርሱ መካከል ሰላምን እንዲያሰፍን ለምኑት፣ ተማጸኑት አሉ። እነዚህ ሰዎች ግን መጥተው ጀመሯችሁ እያለ እኮ ነው። አላ ቱቃቲሉነ ቀውመን ነከሱ አይማነሁም ወሀሙ ቢኢኽራጅ ረሱል ወሁም በደኡኩም አወለ መራ አለ። እነርሱ መጥተው ጦርነትን የጀመሯችሁ ሲሆኑ አለ እነሱ መጥተው ባይጀምሩ ኖሮ ጫፋቸውን እንዳትነኩ ብሎ እየከለከለ ነው ኢስላም። ይህ ነው። እሺ አንድ እዚህ ጋር ታስችም ከሆነ ታርመኛለች። ችግር ያው ከእናንተ በላይ እኔም በደንብ ላላውቀው እችላለሁ፣ ግን ጥቅሱን አውጥቼ ባሳየ ብነግርህ ደስ ይለኛል። ግን ከመካ ወጥተው ወደ መዲና ሲሳደዱ የተወሰኑ ተከታዮችን ከያዙ በኋላ እነዛ ተከታዮች ማልበስም ሆነ ማብላት ስላልቻሉ በዛ መስመር የሚያልፈውን ነገር እያገቱ በጦርነት ማለት ነው በጂሃድ ያንን ይዘው ሲያስቸግሯቸው ነው የመካ ሰዎች ወደ እነሱ ቃል ኪዳን ፈጸሙ የምትለኝን ደግሞ በዚህ መንገድ እንዳይሄዱ ስላሰቡ የተወሰኑ ሰዎች ጋር እንደተስማሙ ያንን አፍርሰው ግን ጦርነት የሚያዘምቱባቸው ከሆነ ይሄ ልሁና ጉዳይ ስለሆነ ወደ ጦርነት ገብተው አሁን ያልከውን አንቀጽ እዛ ጋር የሚያዝ ከሆነ በዛ መንገድ ነው ሊታይ የሚችለው። ዞሮ ዞሮ በዛም ብታነሰው በዛም በአንተ ሀሳብ እንኳን ቢሄድ ከጦርነት ያልወጣ ሀሳብ ነውና እስልምና በጦርነት መንገድ የተስፋፋ
ለጦርነትና ለጅሃድ የተመቸ እምነት ነው ብዬ ያነሳሁልህ ለዚህ ነው። ይህንን ወይ ደግሞ በመረጃ ካልከኝ አንዴ ወጥቼ ልግባና አንቀጿንም ይዤ በመጣ ደስ ይለኛል። ሌላም የተለያየ ጥያቄ ስለኝ በሴቶች ዙሪያ እንግዲህ እኛ አይምሮ ላለው ሰው ተናገርኩ እስካሁን። ኢስላም አስሉ ከመሰረቱ ይኸውልህ በፍጹም ሀሳብህም እኮ ልክ ነህ። አሁን ከላይ ጀምረህ ስታነሳው ሀሳቡ እንደውም እኔ ቀጥታ ለክርስትና ልክ ነህ እንድትለኝ አይደለም። አዳም ልክነቱ እኮ ከምን አንግል መሰለህ? በጦርነት እንደተስፋፋ አንተ ራስህ እያረጋገጥክልኝ ስለሆነ ማለት ነው። ልክ ነህ ያልኩት ያንን ነው። ኢስላም በዚያ መንገድ አይደለም። ጠላትን ተገናኝታችሁ መፋለምን አትመኙ ማለት ምን ማለት ነው? እግዚአብሔር ህፃናቶችን ግደሉልኝ ይላል። ምን ትላለህ? ሽማግሌን ግደሉልኝ፣ ካልገደላችሁልኝ በቃ ሰላም የለኝም። አልገድልም ያለውን አካል ተቀየመው፣ አዘነበት በጣም እና አውጣለት አንዴ ሳላ እንደሱ ከሆነ የምትፈልገው ና አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ አውጣ። ህፃናቶችን ግደሉ የሚል አምላክ ይዘህ ሴቶችን ግደሉ፣ ሽማግሌን ግደሉ እያለ ጨፍጭፏቸው፣ አንድ እንዳትተው አንድ እንዳታስቀሩ አለ። አልገልም ብሎ ሳኦል በተናገረ ጊዜ በቃ አዘነበት፣ ተጸጸተ። እግዚአብሔር የእናንተን ጨርሳችሁ ነው? ተስማምተን ነው? በእናንተ ተስማምተን ነው? አንዴ አራድዬ ልጅ አንዴ ተስማምተን ነው ወይ በእናንተ? ያና ምን ይላል? እግዚአብሔር የሚለውንም ስማ ይላል። እስራኤል ከግብፅ በወጡ ጊዜ አማሌቃውያን በመንገድ ላይ የተቃወመ ያደረገበትን ስለነበረ የሰራዊት ጌታ እግዚአብሔር አማሌቃውያንን ስለመቅጣት ወስኗል ይላል። ሄደህ በአማሌቃውያን አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም አታስቀር አለ እግዚአብሔር። ወንዶችን፣ ሴቶችን፣ ልጆችን፣ ህፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህዮችን ሁሉ ግደሉ ይላል እግዚአብሔር። ምን ትላለህ በዚህ ላይ? ህፃናቶችን ግደሉ እያለ ነው። ህፃናቶች ወረድ ብለህ አንብበው እስኪ ሁሉንም። ችግር የለውም አንብበው ጨርሰው ምዕራፉን ሙሉ ነው ያንብብ። እንዳውም ከወረድን የከፋ ነገር ነው የምታገኘው። ሰውየው አልገልም ብሎ እግዚአብሔር ይገልጻል። ሰውየው ከእግዚአብሔር ተሽሎ እንዴት እነዚህን እገላለሁኝ አለ። ከዛ እግዚአብሔር ተጸጸተ እሱን በመሾሙ። አንድ ሳላህ አንብብለት። ሰው ከእግዚአብሔር ይሻላል። እንዴት እገላለሁ እንስሳ ብሎ አዘነ ሰውየው። እግዚአብሔር ለምን አልገደልክም ብሎ ተጸጸተ። አንብብለት ሙሉ ነው። ኦኬ እንደዚህ ይላል። እግዚአብሔር ነው የሚያዘው። ያላቸውንም ሁሉ ፈጽመ አጥፋ፣ አትማራቸው። ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል። ሳኦልም ሕዝቡን ጠርቶ በጌልጋላ ቆጠራቸው። 200,000 እግረኞች ከይሁዳም 10,000 ሰዎች ነበሩ። ሳኦልም ወደ አማሌቅ ከተማ ወጣ፣ በሸለቆውም ውስጥ ተደበቀ። ሳኦልም ቀሌዋውያን ተነስታችሁ ሂዱ፣ ከግብፅ በወጡ ጊዜ እስራኤል ልጆች ቸርነት አድርጋችኋልና ከአማሌቅ ጋር እንዳላጠፋችሁ ከመካከላቸው ውረዱ አላቸው። ቄናውያንም ከአማሌቃውያን መካከል ሄዱ። ሳኦልም አማሌቃውያንን ከአውላድ ጀምሮ በግብፅ ፊት እስካለችው እስከ ሱር ድረስ መታቸው። ከላይ ያሉትም ማለት ነው። የአማሌቅንም ንጉሥ አጋግን በሕይወቱ ማረከው። ህዝቡንም ሁሉ በሰይፍ ስለት ፈጽሞ አጠፋቸው፣ ጨረሳቸው። ምን ትላለህ? በእግዚአብሔር ትእዛዝ መሰረት የተጸጸተበትን ደግሞ አሳየው። እንስሳቶችን አልገልም ብሎ እግዚአብሔር መጨረሻ ላይ እንዳለ አጠፋቸው። ቁጥር ስንት? መጨረሻ ላይ ያለው አብብለት መጨረሻ ነው። ሳኦልም ወደ ቤቱ ወደ ጊብዓ ወጣ። ሳሙኤልም እስከ ሞተበት ቀን ድረስ ሳኦልን ለማየት ዳግመኛ አልሄድም። ሳሙኤልም ለሳኦል አለቀሰ። እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ። ለምን መሰለህ ሁሱ፣ ይሄ አይገርምም? ለምን መሰለህ? በእግዚአብሔር የማያምን ለእግዚአብሔር የማይገዛ ምድር ሁሉ አይደለም በምድር በነፍሱም ይቀጣል። ይሄንን ታውቃለህ አይደለ? ይሄ ደግሞ የነበረው በኦሪት ስርዓት የነበረ ስርዓት እንጂ በሐዲስ ኪዳን የጸና ስርዓት አይደለም። አንድ ሁለተኛ የሳኦልና የቤተሰብ በዚህ ይሄ ሁሉ የተፈጸመባቸው ሰዎች እየሰማኝ ነው። እግዚአብሔር አልታዘዝም ያሉ የነቢዩን ትእዛዝ ያልፈጸሙ የእግዚአብሔርን ቃል ያልፈጸሙ። ለምን ሰዶምና ገሞራ ሙሉ ከተማው በሳት ጠፍቷል። ያንን ምን ልትለው ነው? እስኪ ያስረዳኝ።
እሺ አሁን ህፃናቶች የሎጥ ቤተሰብ ብቻ ሲቀር ቁርአን ላይ የምትጻፈ ነው ወደ ቁርአን አይደለም። በሎጥ ዘመን እኮ የነበሩት ሰዎች ስማ፣ አይደለም አሁን ለምሳሌ በሎጥ ዘመን የነበሩ ሰዎች እኮ ሙሉ ወጣቶች አይደለም። ወደሱ እንሄዳለን። ይሄ ትእዛዝ ነው። እግዚአብሔር ግደል አይደል? አዳምጠኛ አዳምጠኛ። በቁርአን ላይ የተጻፈውን አንድ ሀሳብ አለ፣ እኛም እናንተም ሸር የምናደርገው የሎጥን ቤተሰብ የአብርሃም ቤተሰብ ሁላችንም እንቀበላለን አይደል እንዴ? ሎጥና ቤተሰቦቹ ግን ሲቀሩ ሙሉ ከተማ እኮ ነዷል። እዛ ከተማ ውስጥ ህፃን የለም አለ የሚል ካለ ቁርአን ላይ ታሳየኛለህ። እዛ ከተማ ውስጥ ህፃን የለም ወይ? ታሳየኛለህ። ችግር የለውም እቀበላለሁ። ታሳየኛለህ። እዛ ከተማ ውስጥ ህፃን የለም ወይ? ሴት የለም ወይ? አረጋዊ የለም ወይ? ያንን ምን ልትለው ነው? ቁርአን ላይ ችግር የለውም። ታሳየኛለህ። ወላሂ ችግር የለውም። አብሽር። ህፃን ልጆችን ገሏል አላህ የሚል ካለ ያንን ስትመልስ አሁን ያነሳኸው ነገር ግልጽ ይሆንልሃል። ገብቶሃል? ችግር የለውም። ይሄን እሄዳለሁ ወደ ቁርአን። አሁን በምን ምክንያት ይሄ ቃል ተጻፈ? ህፃናቶችን ገደለ የሚል የለም። አሁን አዳምጥ። ህፃኑን ግደል እያለ ይናገራል እዚህ ጋር። እግዚአብሔር ህፃናቶችን ግደሉ ብሎ የሚያዘው ምን ኃጢአት ሰርተው ነው እነዚህ ህፃናት ልጆች? የአረበኛው ላይ ብታዩት ወሩዳ ይላል። አይናገሩም። ሰዶም እና ጎሞራ በሳት ጠፍታለች አልጠፋችም? ቁርአን ላይ ያለ የለም? ይሄ ትእዛዝ ነው። ቆይ አንዴ እግዚአብሔር ህፃናቶችን ግደሉ ይላል። አዳምጠኝ፣ ይሄንን መልስልኝ። ቆይ ሰዶም እና ጎሞራ በሳት ጠፍታለች አልጠፋችም? እሱን ነገር እሺ፣ አሁን ልመልስ እኔ በእኛላ አዳምጣለሁ። ግን አንተም ይሄንን ሀሳብ የምትረዳው አሁን ያነበብክልኝ ሀሳብ የምትረዳው በሰዶምና በጎሞራ ከተማ ውስጥ ህፃናትን ልጅ ገደሉ ስለሚለው አርዕስት ነው ያወራነው። ህፃናት አሉ፣ ቤቶች አሉ። ግን ያ ለመዓት የተላከ መጥፋት የነበረባቸው እንደዛ አይደለም። ይሄ እንደዛ ሳይሆን ይሄ ትእዛዝ ነው እያልኩህ ነው። እዚህ ጋር ህፃናቶችን ግደሉ ይላል። በእስልምና ያለው ያኛውም እኮ ትእዛዝ ነው። መላእክት እኮ ተልከው ነው ታዘው እኮ ነው ያጠፉት እኮ። አንዴ ላውራድ ድምፅ ስጠኝ። አንተ ህፃናት ነው እንደ ነገር ሙሉ ከተማ እኮ ጠፍቷል። እናረጋጋው። ኤርሚን አንዴ ኤርሚ ይሰማሃል? ይሰማሃል ኤርሚ? ይሰማኛል ግን ማለት ነው። ቆይ ሀሳብ ተረዱኝና ሌላ ብተን ሊዳ ገደለ የምትለው አንዴ ተረጋጋ። አንዴ ተረጋጋ ኤርሚ። አንዴ ቅድም አንተ እዛ ጥያቄ ያነሳ ሁሱ የትም ሳይሄድ እዛ ቦታ ላይ ሆኖ አውዱን እየጠቀሰ አስረዳ። ከዛ ደግሞ ሁለተኛ ጥያቄ ጠየቀ። አንተም ደግሞ እዚህ ላይ ትቆምና ቆይ አንዴ ተረጋጋ። ቆይ አንዴ ኤርሚ እስልምና በጅሃድ ይስፋፋል። አንዴ ኤርሚ አንዴ ተረጋጋ። እሱ አስረዳ። ቅድም ረጅም ሰዓት ወስዶ አንተ ደግሞ እቺን ፓርት አስረዳ። ኤርሚ አንዴ መልስ ከሌለ የለም ማለት እኮ ይቻላል። ከዛ ወደ አንተ ጥያቄ መሄድ ይቻላል። አሁን እዚህ ላይ አንተ እዚች ፓርት ላይ ያለችው ደግሞ በቃ አውዱ ላይ አሳየን። ይኸው እየጠየቁ ህፃናት ለምንድነው እዚህ ክፍል ላይ እንዲገደሉ የታዘዘው? ይህንን መልስልን ስፔሲፊካሊ። በቃ እዚህ ጋር ቆመ ማለት ነው። መልስ ከሌለ የለም በለን። በቃ አብዱከሪም እሺ፣ አንዴ እኔ ስማኝ፣ ችግር የለውም። መልስማ ቤተክርስቲያን አላት፣ አብሽር እንዳታስብ። ግን ምንድነው መልስ ቤተክርስቲያን ካላት ወደ መልስ ወደ መልሱ ኤርሚ ወደ መልሱ እዚህ ጋር ያለውን ፓርት ህፃናት እንገደሉ ነው። ወደ መልሱ አውዱ ላይ መልሳ ጆሮ ያለው መስማትን ይስማ ይላል። አዳምጠኝ፣ ችግር የለውም አብሽር። እኔ ጥያቄ ሲጀምር የጠየኩት እስልምና በጅሃድና በእንትን ይስፋፋል፣ ስለሱ መልስ ስጠይቀው ወደ ይገባ እሱን ጨረስን እኮ እሱን ጨርሷል። እዛ ጨርሰን እዚህ መተናል። አሁን እዚህ ላይ መልስ አለ። እዚህ ጋር መልስ ካለ ወደ መልስ አለ። አሁን ላይ የምታነሱት ምዕራፍ እና የምታነሱት ሀሳብ ምንድን ነው የሚያሳየው? ልክ ሎጥ ቤተሰቦች ተርፈው ሰዶምና ገሞራ እንደጠፉት አይነት ነው። ቅጣት ነው፣ የተላለፈ ቅጣት ነው። ለእግዚአብሔር አልገዛም ያሉ ሰዎች የጠፉበት መንገድ እንጂ የተለየ እግዚአብሔር ገዳይ ሆኖ አይደለም። እየመለስኩ እኮ ነው። ለምን አታዳምጡኝ? እየጠየቅኩ እኮ ነው። በቁርአን ላይ ሰዶምና ገሞራ ጠፍተዋል አይደል? በዛ ሰዶምና ገሞራ ውስጥ እሱ ልጁ እኮ ውስጡ ተሸንፏል። ውስጡ ተሸንፎ ነው። አሁን ቀድማ ትሸነፍ ኤርሚ ይኖራል። እሺ ካልተሸነፍ ተረጋጋ። አላስወራልከም እኮ አንዴ ኤርሚ ረጋ በልና ይጠይ ጥያቄውን አዳምጠህ መልሳችሁኝ እየመለስኩ ነው። እሺ አዳምጥ አንድ ጊዜ። ይኸውልህ አሁን እዚህ ጋር ስጠይቀው ጊዜ ከቁርአን ጋር ካላነጻጸርኩኝ አለ። ችግር የለውም እኔ ላነጻጽርልህ። እሺ ልንገርህ፣ እዚሁ ቃል በቃል እጥር ምጥን ባለ መንገድ እግዚአብሔር ምን አለ? ህፃናቶችን ግደሉ ይላል። ታዲያ በእስልምና ያለው ነገር እንዴት ነው ከተባለ ቃል በቃል ህፃናትን አትግደሉ የሚል ነው ያለው። ላሳይህ።
ላሳይህ። አትግደል እኮ ተብሎ ተጽፏልኛ። የኛም እኮ ኦሪት የሙሴ ሕግ ላይ አትግደል ተብሎ ተጽፏል። ያ ምን ማለት ነው? ህፃናትን የግድ ማለት አለበት? እርሜው እያሳየን ህፃናትን ግደሉ ይላል እግዚአብሔር። ያንተ አምላክ ህፃናትን ግደሉ ይላል አይልም? ይሄ በሶዶምና በገሞራ ከተማ ውስጥ ህፃናት የሉም? ስለ ሰዶምና ስለ ገሞራ መልስልኝ። በሳት የጠፋው ከተማ ህፃናትን ግደሉ ይላል እያልኩህ ነው። በዛን ግን ነው የምትረዳው። ህፃናትን ብለህ ህፃናትን ብቻ አይደለም የምታነሳው። እሺ ቆይ አዳምጥ እንጂ አንተ ጋር ቃል በቃል ህፃናትን ግደሉ የሚል ህግ አለ። እኛ ጋር ደግሞ ህፃናትን አትግደሉ የሚል ነው ያለው። ምን ትላለህ? በህፃናት ላይ ጦርነት መክፈት የእውነተኛ ስለዚህ አንተ ቁርአን ላይ ቃል በቃል ህፃናትን ግደሉ የሚል ስለሌለ ህፃናት አልተገደሉም እያልክ ነው። አዎ ያው ነብያችን ላ ተቅቱል እምረአተን ሴትን አትግደል፣ ወላ ሰቢየን ህፃንን አትግደል፣ ወላ ከቢረን ሀረማ ያረጀንም ትልቅ ሰው አትግደል እያሉ ነቢዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ያንተ እግዚአብሔር ግን ምን አለ? ህፃናቶችን ግደሉ፣ ወንድን አትግደሉ ግደሉ ይላል። አሁን ካነሳኸው የቁርአን አንቀጽ ውስጥ ወንድን አትግደል የሚል የለም። ስለዚህ ወንድን ግደሉ ማለት ነው። እንደዛ ማለት ነው። ህፃናት እያወራሉ። ኤርሚ አንዴ ያንተ አምላክ ህፃናቶችን ግደሉ ብሏል። ሌሽ የመውት ለጥፋል ህፃናቶችን ለምን ግደሉ ይላል? ጥፋታቸው ምንድን ነው? እነዚህ ህፃናት ልጆች ህፃናትን መግደል የትክክለኛ አምላክ ባህሪ ነው? ሙሉ ከተማ ሲጠፋሽ አንድ ጥያቄ የኔን ጥያቄ ኤርሚ ይኸውልህ አንተ አሁን ወደዚህ እያልክ ነው አባሮሽ ማለት ነው። ወዛ ጥቅስ ላይ ቆመ። ለምን አሁን እዚህ ክፍል ላይ ለምንድን ነው ህፃናትን እግዚአብሔር ግደሉ ያለው? ስፔሲፊካሊ የዚህ ምክንያት ብቻ ነገር እዚህ ላይ ማለት ነው የተነሳው የመጽሐፍ ቅዱስ ክፍል ላይ ህፃናቶቹ ግደሉ ያለበት ምክንያት ምንድን ነው? ይሄን ብቻ ነገር ልክ ሰዶምና ገሞራ ህፃናት እንደጠፉ ሁሉ ይሄም ለቅጣት ታዞባቸዋል። ህፃናቶቹ እዚህ ለምንድን ነው የጠፉት? እዚህ ክፍል ላይ አንዴ እዚህ ክፍል ሰዶምና ገሞራ ሌላ ስቶሪ ነው። እዚህ ክፍል ላይ ይሄኛው እዚህ ክፍል ላይ እግዚአብሔር ገደሉ ያለው ለምንድን ነው? እዚህ ክፍል ላይ ይሄ ስለ ሰዶምና ገሞራ ነው የተወራ ያለው። የክፍል ሌላ ስቶሪ እኮ አይደለም። ይሄ ስለ ሰዶምና ገሞራ ነው የሚያወራው መጽሐፈ ሳሙኤል ምዕራፍ 15 ሌላ ስቶሪ አይደለም። አማሌቃውያን ብሎ የሚገልጻቸው እሺ እንትን ናቸው። ስለ ሰዶምና ገሞራ ነው የሚያወራው የክፍል። ይሄ የሚያወራው ስለ እነሱ ነው። ስለ ሰዶምና ገሞራ ነው የሚያወራው። ይሄ ተመሳሳይ ነው እንዴ? ቅጣትማ እኮ ለምን ተቀጡ ነው? እዚህ ክፍል ላይ የተቀጡት ሐሳቡ ሎጂክ ማንዳየት ነው። በእግዚአብሔር አለመታዘዝ ኤርሚ ለምንድን ነው እዚህ ህፃናቶቹ እዚህ ጋር ምን አጥፍተው ነው? ህፃናቶቹ እዚህ ክፍል ላይ ምን አጥፍተው ነው ጥያቄያችን። እዚህ ክፍል ላይ መጽሐፈ ሳሙኤል ምን አጥፍተው ነው? እዚህ ክፍል አንድ ዛፍ እኮ ስትቆርጥ ፍሬዎቹ አብረው ይወርዱ ነው። ስማ አዳምጠኝ። አንድ ዛፍ ስትቆርጥ ከነፍሬው እዚህ ክፍል ላይ ህፃናቶቹ ምን አጥፍተው ነው? እዚህ ላይ ጥፋታቸው ምንድን ነው? ህፃናቶቹ እዚህ ክፍል ላይ የህፃናቶቹ ምክንያት ንገርን። ያንን መልስ ደግሞ ቁርአን ላይ ታገኘዋለህ አልኩ። ሰዶምና ገሞራ ሙሉ ከተማ ሲያጠፋ ህፃናቶቹ ምን አድርገው ነው ያጠፉት? ምን አጥፍተው ነው? ያንን መልስ እኮ እያልኩ እኮ ነው። አባሮሽልኝ ኤርሚ አባሮሽልኝ። ቤተክርስቲያን መልስ አላት አላልከንም? የቤተክርስቲያኗን መልስ መስማት ፈልገን እዚህ ጋር ህፃናቶች ምን አጥፍተው ነው እዚህ ክፍል ላይ በሰዶምና በገሞራ የጠፉት ህፃናት በቁርአን ላይ የተገለጹት ምን አጥፍተው ነው? ያንን መልስ እሱን እዛ ራሱን ችሎ ሌላ ጥያቄ ነው። እዚህ ጋር መልስልን። ያንተ ቤተክርስቲያኒቷ ቁርአንን መመለስ ጀመረች እንዴ? በቃ ያ ነው መልሱ። ያ አይደለ አያገናኙም። እዛ ክፍል ላይ እዚህ ላይ መልስ በኮ ቤተክርስቲያኒቷ መልስ የላትም በለና ወደኛ እንመለስ። መፍትሄ ያላት እቺ መፍትሄ ካላት መፍትሄ እዚህ ጋር መልሱን ንገረን። ይሄው እዚህ ጋር እዚህ ጋር የጠፉት ህፃናት ጥፋታቸው ምን ሆኖ ነው? ኧረ እባክህ እዚህ መጽሐፈ ሳሙኤል ላይ ጀለስ እዚህ ክፍል ላይ ቤተክርስቲያኒቷ ሳሙኤል መጽሐፍ ላይ መልስ የላትም። ማይሆን አደባባይ ላይ ነው የተሰነቀርከው ልጅ። በጣም ተዋዝኑት ግን እንደዚህ ሁሱ በቃ ተመለስ፣ እጅ ሰጥቷል። እሺ እርሚዬ እንግዲህ ባጭሩ ህፃናትን መግደል የሚለው መጽሐፍ ቅዱስ ላይ ቃል በቃል ህፃናቶችን ግደሉ ይላል እግዚአብሔር ባጭሩ። በእስልምና ያለው ግን ላ ተቅቱሉ ጥፍለን ሰጊረን ወላ ሸይኸን ከቢረን ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ህፃናትን አትግደሉ፣ ሴትን አትግደሉ፣ ሽማግሌን አትግደሉ ብለዋል። እንደ ክርስትና ግን ሴቶችን፣ ህፃናቶችን፣ ሽማግሌን ይላል።
እንግዲህ ምርጫው ያንተ ነው። ያው እና እያሰመረልህ ነው ሐዲስ ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላ ተቅቱለነ እምረአትን ወላ ሰብየን አሉ። ሴትንም ሆነ ህፃንን እንዳትገድል አሉ። ወላ ከቢረን ሀረማ ያረጀንም ሽማግሌን አትግደል አሉ። እኔ አንድ ጥያቄ ልጠይቅህና በቃ እወጣለሁ። ልክ ነህ። ምን አለ መሰለህ አሁን አንድ ስልክ ስለሆነ ያዝኩት መረጃም ማቅረብ እየሰጠሁ አይደለም። በእርግጥ ሎጂካል ተከራክሮክ ያለሁት ግን ለአንተ አንድ ጥያቄ ልጠይቅህ። በቁርአን ላይ ሰዶምና ገሞራ ያሉት ሙሉ ህዝብ ሲጠፋ ህፃናት የሉም ወይ? የነዛ ህፃናት ጥፋታቸው ምንድን ነው? ያንን መመለስ ከቻልክ እዚህ በመጽሐፈ ሳሙኤል ላይ ህፃናትን ግደሉ ተብሎ ተጽፏልና እግዚአብሔር ገዳይ ነው አትልም ነበርና በዛ ደረጃ ነበር የምትረዳው። ይሄ ራንደም ያሉ ህፃናትን ጨፍጨፉ የሚል እሺ፣ ለአንድ ልጨርስ። ራንደም በየመንደሩ በየሰፈሩ ያሉትን ህፃናት ግደሉ እንደማይል ይገባ ነበረ። ያንን እስቲ አስረዳኝ። ሰዶምና ገሞራ ላይ ቁርአን ላይ የጠፉ ሰዎች ህፃናት የሉም ወይ? ሴቶች የሉም ወይ? አዛውንት የሉም ወይ? እነዛ የጠፉበት ምክንያት ምንድን ነው? እስቲ አስረዳኝና ያንን ከመለስክልኝ ያንተን ቃል ደግሞ ወይ ጠይቄ እመጣለሁ ወይ ደግሞ እንስማማለን። አንተ ቃል እንስማማለን። በጣም ጥሩ። ህፃናቶችን ገድላ ነበሩ የሚል የለም። ያው ባጭሩ ካለ አሳየን። አንተ ችግር የለም ትልቁ ላይ ላድርግህ። ስለዚህ ሰዶምና ገሞራ ላይ ህፃናት አልነበሩም፣ ወጣቶች ነበሩ ሙሉ የጠፉት ማለት ነው። ህፃናቶች ነበሩ የሚል አለ ካልከን አሳየን። ችግር የለም ትልቁ ላይ ላድርግህ። አንድ ሀገር ላይ ውስጥ እንዴት ህፃን ላይኖር ይችላል ስታስበው? አንተ ራስህ ካለ አሳየን። ችግር የለም ካለ አሳየን። ያው መድረኩን አንተ ውሰድ። ትልቁ ላይ ላድርግህ። ይሄ ጭፍን ነው። ፕላስ እኮ ሁሱ እዚህ ላይ እኮ እኛ በመንትን ማድረግ እንችላለን። ባይዘው ኤርሚ እዚህ ላይ ለዚህ መልስ አለን እኮ ባይዘው ህፃናቶች አሉ እንኳን ቢባል መልስ አለን። ከምን አንጻር ካልከኝ ምክንያቱም ይሄኛው የተበላሸው እሳቦት ባይዘው ጄኔቲካሊ ትራንስፈር ይሆናል። ባይዘው የጄኔቲክ አልተር ከሆነ ይሄኛው እሳቦት ለምሳሌ ይሄ ጌዮችን ካያቸው እኛ ተፈጥሮ እንደዚህ ነው ውስጣችን የሚያስበው ይላሉ። አንደኛው ሰው ያንተ እንደዚህ ከተበላሸ የፈጠርካቸው ልጆች ራሱ ሰም ሶርት ኦፍ ብልሽት አለባቸው ጄኔቲካሊ ማለት ነው። ጄኔቲካል ሞዲፊኬሽን አለ ባይዘው ያ አንደኛ ሳሙኤል ላይ እኮ ስለ ሰዶም አይደለማ እንዴ? እምነት ደግሞ በጄኔቲክ አይተላለፍማ። ጄኔቲካሊ ኤርሚ ቆይ አንዴ ሚውት አድርግ። ተስማምታል? አንዴ ሚውት አድርግ። አንዴ ብቻ። የሰዶምና ገሞራ በመጥፎ ልማድ ነው የጠፉት። ፕላስ ደግሞ አንድ ሰው አሁን ለምሳሌ የሆነ እንትን ካያቸው ይሄ እነዚህ ምንድነው ባይሴክሹዋሎች ምናምን እንደዚህ አይተሳቢ ፈልገውት ላይ ያደርጉት ይችላሉ። አንዳንዶቹ ሳይፈልጉ ራሱ ውስጣቸው ህመም ያለባቸው አሉ። እንደዚህ ነው የሚያስቡት። በጠይቃቸው እንደዚህ ነው ውስጣችን ሲጀመር እንደዚህ ሆኗል ነው የሚሉ። እነዚህ አካላት መጀመሪያ ቅድማ ወይ አባቶቻቸው በዛ ተላልፎ ነው የሚሆነው። ግን በዚህ ቀጣቸው ላይ በእምነታቸው ነው የሚቀጣቸው። ህፃናቶቹ እንደዚህ ተበላሽተው ሊሆን ይችላል። የሚቀጥለው ትውልድ ይበላሻል። በዛ ሴንስም ሳይንቲፊካሊ እኛ ማስረዳት እንችላለን። ሰዶምና ገሞራ ስቲል ህፃናት አሉ የሚለው ማስረጃ ማምጣት አትችልም። ግን አሉ ብንል ራሱ ስቲል ቢጠፉ ምንም አይነት ስህተት ሊሆን አይችልም። ለምን ሲባል ይሄ የባዮሎጂካል ችግር ነው፣ ሳይንቲፊካል ችግር ነው። ምክንያቱም ይሄ ነገር ይተላለፋል፣ ይበላሻል፣ የሚቀጥለው ጀኔሬሽን ማለት ነው። ስለዚህ ያ ነገር መስተካከል ስላለበት ቢጠፋም ችግር የለውም። ሳይንቲፊካሊ ያን ማረጋገጥ እንችላለን። ከፈለክ የተለያዩ ሳይንቲስቶችን ጥናት ያደርጉትን ማየት ትችላለህ። አብዛኞቹ ጌዮቹ ዋሬቨር ሰውነታቸው ላይ እንደዛ ሊሆን ይችላል። በቃ ስታስባቸው ይሄ ነው ሰውነታቸው። ወንድ ሲያዩ ይፈልጋሉ እንደዛ። ያ የሚቀጥለው ትውልድ ከተበላሸ ደግሞ አስቸጋሪ ነው። እነሱ የሚወልዱት ልጆች እንደዛ ያስቸግራል። ሰው ሊጠፉ የግድ ነው ካሉ ራሱ ማለት ነው። ግን አንደኛ ሳሙኤል ላይ ያለው ግን ስለ ሰዶምና ስለ ባዮሎጂካል ህመም አይደለም የሚያወራው። ምንም የማያገናኘው ነገር ነው። ህፃናቶቹ አድገው ሊስተካከሉ ይችላሉ። ምንም የማያገናኘውም ነው። ከዚህ ጋር አታገናኝ። ሌላው መጨመረው ነገር አንድ ቁርአኑ ላይ ድርጊት እንደተፈጸመባቸው የሚናገረው ኃጢአትን የሰሩ ሰዎችን ነው። ኃጢአትን የሰሩ ሰዎችን አጠፋናቸው ነው።
ይዘው ወደዚህ ርዕስ ያስገባችሁ እንጂ ይሄ የርዕሱም ጉዳይ አልነበረም። ሲቀጥል ግን አብዱከሪም በቃ የሚገርም ማብራሪያ ነው የሰጠኝ። የኔም ሀሳብ እሱ ነው። አማልቃውያን ተብሎ በመጽሐፈ ሳሙኤል ላይ የተነሱት ሰዎች በተደጋጋሚ ጦርነትን የሚያውጁ እስራኤልን የሚወጉ ጄኔቲካል ፕሮብሌም አይደለም። ማስረጃ ታመጣለህ? ማስረጃ ታመጣለህ? ሳይንቲፊካሊ ጄኔቲካል ፕሮብሌም አይደለም እኮ በቃ የሰዶምና ጎሞራ ግን ጄኔቲካል ፕሮብሌም። እኔ ማስረጃ ታመጣለህ? ማስረጃ እያብራራሁ ነው አይደል እኮ ማስረጃ ያስፈልገዋል። አሁን የተናገርከው ንግግር ማስረጃ ያስፈልገዋል። ጄኔቲካል አይደለም አልኩ፣ ተቀበልኩ። በቃ ጄኔቲካል ካልሆነ ከኔ ማብራሪያ ጋር አይገናኝም። በቃ ጄኔቲካል ፕሮብሌም ካልሆነ ሊያጠፋቸው አይገባም። አዳምጠኝ ነው አንተ እንደውም የሁሴንን የእሱን ማብራሪያ በደንብ ነው ፉርሻ ያደረክልኝ። አመሰግናለሁ። በጣም አመሰግናለሁ። እነዚህ ሰዎች ብዬ ነው የተነሳሁት። ኤርሚ አንዴ እኔ የተነሳሁት መጽሐፉ ላይ ህፃናቶች ጠፉ የሚለውን ነገር ጭራሽ የለም። ግን አለ ብን ራሱ ስቲል ፖሲብል ኤክስፕላኔሽን አለው። ምክንያቱም ሳይንቲፊካሊ ሰፖርት ይደረጋል። ቢሆን በሚለው ራሱ ብንሄድ ኤርሚ አንዴ ኧረ በፈጣሪ እኮ አሉ። ቆይ አሁን እኮ ሳላህ ነገር አንዴ ተረጋጋ። አንደኛ አለ ለሚለው ማስረጃ ማምጣት አትችልም። ቢኖር እንኳን ጥያቄ መሆን አይችልም እኮ። ተረጋጋ አንዴ ተረጋጋ። ቢሆን ራሱ ኧረ በፈጣሪ ማዳመጥ ትችላለህ ኤርሚ? አንዴ የምታዳመጥ ከሆነ ኢቭን ቢሆን ራሱ የሰዶምና ጎሞራ ፕሮብሌም ጄኔቲካል ፕሮብሌም ነው። ጄኔቲካል ፕሮብሌም እንደመሆኑ ቢጠፋ ችግር አይፈጥርም። ጄኔቲካል ፕሮብሌም ስለሆነ አንተ የተጠየቀው ግን እዛ ክፍል ላይ አንደኛ ሳሙኤል መጽሐፈ ሳሙኤል ላይ ያለው ግን ጄኔቲካል ፕሮብሌም አይደለም። በየትኛውም አናሎጂ ሄድ ህፃናቶችን ልትገላቸው አትችልም፣ በምንም ስሌት ማለት ነው። አይ ጄኔቲካል ነው ፕሮብሌም ካልክ ማስረጃ ታመጣለህ። ቶሎ በል ትልቁ ላይ አድርጉትና ማስረጃ ያሳየን። ጄኔቲካል ፕሮብሌም ከሆነ ቶሎ በል ጄኔቲካል ፕሮብሌም ጄኔቲካል ማስረጃ አምጣልኝ። አይ ከአንተ ሀሳብ ስንነሳ ማለት ነው። ቶሎ በል መጽሐፈ ሳሙኤል ላይ ያለው ጄኔቲካል ፕሮብሌም ለሆኑ ማስረጃ እኮ ጄኔቲካል ፕሮብሌም መሆኑን አሳየን። መጀመሪያ መጽሐፈ ሳሙኤል ላይ ያለው አንተ እኮ ከኔ ጋር ያገናኘው። ቶሎ በል ነው እኮ አላልኩም። እኔ እኮ የመጽሐፈ ሳሙኤል እኔ እያወራ ያለው ስለ ራሴ ጄኔቲካል ፕሮብሌም እዛ ስላለው እንጂ ማይገናኝ ከሆነ የኔም እንደዛ ነው ብለህ እንዳትጨርስ። ጨረስን። በቃ ምንም አይደለም። አሁን ሁሱ ካለ ቀጥል። በቃ ጨረስክ። በቃ ያለ ማስረጃ አትቀጥልም ኤርሚ። ከይቅርታ ጋር ማስረጃ የለኝም ግን ብለህ ትቀጥላለህ እንዴ? ማይገናኝ ከሆነ የለም ምንም እንቀጥል አንችልም። ጀለስ ማስረጃ ትቀጥላለህ። የለኝም ሳይሆን ያልኩት እኔ አንድ ስልክ ነው ያዝኩት። አሁን ማቅረብ አልቻልኩም። አሁን የመጽሐፉን ሰውዬ ንገረኝ። የመጽሐፉን የሊቁን ስምና ገጹን ንገረኝ፣ እኔ አውጣዋለሁ። የስኮላሩን የአስተማሪያችሁን ወይም ደግሞ የሊቃውንታችሁን መጽሐፉንና ገጹን ንገረኝ፣ እኔ አውጣላለሁ። ባይዘው እኛ ኦርቶዶክሶች ነን። የመጽሐፍ ትርጓሜ ቸርች ፋዘር የቤተክርስቲያን አባቶችን ንገረኝ። እንትን የጻፉትን መጽሐፍ ቸርች ፋዘርም የለም ሊቃውንትም የለም። እሺ ሌላ ምንድን ነው? የምን አይነት መጽሐፍ ነው ያለሽ? እንደዛ አይደለም። ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የመጽሐፉ ሳሙኤል አንድምታ የሚል መጽሐፍ እሺ፣ አንድምታ ማግኘት ትችላለህ። አንድምታው ነው። እሺ ምን ሚል አንድምታ ነው? ምንድን ነው የሚለው? እሺ መጽሐፍ ሳሙኤል አንድምታ ገጽ ስንት ላይ ነው? እዛ ላይ ለምን ገጽ ስንት ላይ ነው? አሁን ያዕቆብ ምዕራፍ ይዘህ ብትሄድ ታገኘዋለህ። ምንድን ነው የሚለው? እሺ ጽሑፉ ላይ እዛ ቦታ ላይ የሚናገረው ከፍተዋለሁ። ምንድን ነው የሚለው እዛ ክፍል ላይ? አንተ ንገረኝ። እንዳነበብከው አክት እያደረግ ስለሆነ ምንድን ነው የሚለው እዛ? ገጹንና ንገረኝ። ንግግሩ አንድምተዋለህ? ገጹንና ንግግሩ ንገረኝ። አሁን ያወጣው ምዕራፍ ስንት ነው? አንደኛ ሳሙኤል ምዕራፍ ስንት ነው? በቃ ለማንኛውም ሙስሊሞች ጋር ከዚህ በኋላ ገብተን እንደዚህ አታደርግሽ። ራስህ ነው ወደ እንደዚህ አይነት ነገር ውስጥ የገባው ራስህ ነው። እንደዚህ አይነት ነገሮች አታደርግ። ሁሱ ካለ ቀጥል። እሺ ጌታ ዘመንህን ሌላ ጥያቄ እንጠይቅህ ወይስ ትጠይቃለህ? ሶስተኛው ስለ ሴቶች መጠየቅ የፈለግከው አለው እኮ። አዎ ስለ ሴቶች ነው ኤርሜ ነብይ ጠይቅ የፈለግ ሰው ወይ ልጠይቅ? እሺ ጠይቅ፣ ችግር የለውም። የመጀመሪያው የአንድ ሴት ምስክር የአንድ ወንድ ምስክር
ለሴቶች ሲሆን 2 ሴት ነው የሚሆኑ ከአንድ ወንድ ጋር እኩልነት ለመፍጠር ማለት ነው ይላል። ይሄ ምን ማለት ነው? ሁለተኛ ደግሞ ለባሏ ካልተገዛች ወይ ደግሞ እሱ የሚፈልገውን ነገር ካላደረገችለት እንዲደበድባት ሁላ የሚጠቅስ አንቀጽ አለ በቁርአን ላይ እና እነዚህ ሁለቱን ጉዳዮች እንዴት ነው የምታዩዋቸው? እንዴት ነው የሚታየው? በመጀመሪያ ሴት የወንድ ግማሽ ናት የሚል አመለካከት አላቸው ክርስቲያኖች። እንደዛ የሚል ቃል የለም በቁርአንም በሐዲስም ላይ እንደዛ የሚል የለም። ለምንድን ነው አንድ ወንድ በምስክር ጊዜ ምስክር ነው ያልኩት እኮ በምስክር ጊዜ በሁሉም ምስክር ጊዜ አይደለም። እሺ ብድር የገንዘብ ብድር ላይ አስመልክቶ የሚናገር ነው። አየተ ደይን ላይ ታገኘዋለህ። እሱ ገብቶሃል? ያ አዩሃ ለዚነ አመኑ ኢዛ ተዳየንቱም ቢደይንን ብሎ ይጀምራል አንቀጹ። እናንተ ያመናችሁ ሰዎች ሆይ ብድርን በምትበዳደሩ ጊዜ ይላል። የዛኔ የሚደረግ ምስክር ላይ ነው። በሌላው ምስክር ላይ ከወንድ ጋር በኩል መልኩ ነው። ለምሳሌ አንድ ወንድ ዝሙት ሰርቷል ቢባል ወይ ሰርተታል ቢባል ለዚህ ጊዜ ምስክር ያስፈልጋል። የዛኔ ሴትም ወንድም እኩል በሆነ መንገድ ነው ምስክሩ። በሌላው በሁሉም ምስክር ጉዳይ ላይ ነው። በዚህ ላይ ብቻ ሲቀር በዚህ ላይ አላህ ሱብሓነሁ ወተዓላ ፈኢን ለም የኩና ረጁለይኒ ፈረጁሉን ወምረአታኒ ሚመን ተርደውነ ሚነ ሹሀዳ አን ተضل ኢሕዳሁማ ፈቱዘኪረ ኢሕዳሁማ አልኡኽራ። በመጀመሪያ ምን አለ? ሁለት ወንዶች ይመስክሩ አለ። አየህ፣ ሁለት ወንዶች ይመስክሩ። ለምን ሁለት ተባለ? ጎደሎ ስለሆነ ነው ሁለት ሊሆን የተባለው? ላ ጎደልና አይደለም። ስለ ጎደሎነት አያወራም፣ ስለ ግማሽነት አያወራም። እንዳጠቃላይ አንድ ወንድ ከሌለ 2 ሴቶችና አንድ ወንድ ይሆኑ አለ። ለምን? ጎደሎ ስለሆነ አለ አላለም። የወንድ ግማሽ ስለሆነች አለ አላለም። ታዲያ ምንድን ነው ያለው? አንዷ ብትረሳ ሌላኛዋ እንድታስታውሳት አለ። ስለ መርሳት ነው የሚናገረው። ገብቶሃል አይደለ? አንዷ ብትረሳ ሌላኛዋ እንድታስታውሳት ዘንድ አለ። ከዚህ አንጻር ነው እሺ፣ ስለ መርሳት እንጂ የሚናገረው አንቀጹ ስለ ሴት ግማሽነት ስለ ጎደሎነት አይደለም። ብዙ ጊዜ ሐዲሱን በተሳሳተ መንገድ ሰዎች ይፈስሩታል። ሴት ልጅ አይምሮ ጎደሎ ናት እያሉ ሲፈስሩ ሰምታችሁ ታውቃላችሁ? ስህተት ነው። ነቅስ የሚለው የግዴታ መጉደል ብቻ አይደለም። ነቅስ ማነስም ይሆናል መጉደልም ይሆናል። በእርግጥ ልክ እንዲሁ ደግሞ መርሳትም ይሆናል። ታዲያ ስለምንድን ነው የሚያወራው ከተባለ በዚህ ሐዲስም ላይ ሆነ በቁርአኑ ላይ የተያያዘ ነው። ስለ መርሳት ነው የሚያወራው። አንዷ ብትረሳ ሌላኛዋ እንድታስታውሳት 2 ሴቶች ይመስክሯል አላህ። ስለ መርሳት ነው የሚናገረው። ገብቶሃል አይደለ? መርሳት ታዲያ የሚያስወቅስ ነው ወይ? አይደለም። እየተወቀሰች አይደለም በዚህ ነገር ላይ እንዳውም በጣም እየተወደሰችበት ነው። እንዴት ከተባለ አውጣውና ብናነበው ደስ ይለኛል። አይተደይን ላይ አንዷ ብትረሳ የሚለውን ሌላኛዋ እንድታስታውሳት ነው የሚለው እንጂ አላህ ጎደሎ ስለሆነች የወንድ ግማሽ ስለሆነች አላለም። አውጣለት ሰላህ እንዲ አይተደይን የመጨረሻ እኔ ጎደሎ ናት ምናምን የሚል አላልኩም። የወንድ ግማሽ ናት እያልክ ያለሁት እኔ የአንድ ወንድ ምስክርነት በ2 ሴት ምስክርነት ነው የሚጫነው አይነት ነገር ነው ሀሳቡና ያ እንዴት ነው የሚታየው ነው የሚለው ምዕራፍ 2 ከቁጥር 282 ላይ መስለኝ እንደዛ የሚለው ሀሳብ ተናግራል። ቆይ አንዴ እንደዛ ብላል አትቀይር ሀሳብህ። እሱን እየመለስኩ ነው። ስለዚህ አሁን ስለ መርሳት ነው የሚናገረው እያልኩህ ነው። አንቀጹን ቀጥታ እንመልከተው። አንዷ ብትረሳ ሌላኛዋ እንድታስታውሳት ብቻና ብቻ ነው። ያ ደግሞ በደንብ እናስተውለዋለን። እንዳውም የእርሷን የሴት ልጅን ምን ያክል አዛኝ መሆኗን የተገለጸበት የሆነ አንቀጽ ነው። ለምን እንደሆነ ታውቃላችሁ? ሱራው ንገረኝ። ሱረቱል በቀራ የመጨረሻው ገጽ ላይ ሁለተኛ መጨረሻ ላይ ሂድ። መጨረሻ ላይ አይተደኝ ላይ መጨረሻ አይዋ፣ አሁን ወደ ላይ ሂድ፣ ወደ ላይ ሂድ፣ ወደ ላይ አይተደኝ። አሁን ሂድ። አሁን እሱ ጋር ተመልከት። ከወንድ ከሴቶቻቸውን 2 አስመስክሩ ካለ በኋላ አንዷ ብትረሳ ሌላኛዋ እንድታስታውሳ። ሁለትም ወንዶች ባይሆኑ ከምስክሮች ሲሆኑ ከምትወዷቸው የሆኑም አንድ ወንድ አንደኛዋ ስትረሳ አንደኛይቷ ሌላኛዋ እንድታስታውሳት። በደንብ አስተውሉ። አንደኛዋ ስትረሳ አሁን አብቡ ታያችሁ አይደል? ለምን 2 ሴት ይሁን የተባለበት ምክንያት ስለ መርሳት ነው የሚናገረው። መርሳት ደግሞ የሁሉም ሰው ባህሪ ነው አይደል? መርሳት የሚያስወቅስ ከሆነ የወቀስ አይደለም ሲጀምር። አንደኛዋ ስትረሳ ሌላኛዋ እንድታስታውሳት ዘንድ 2 ሴቶች ይመስክሩ አለ። ያው 2 ሴት ይመስክሩ የተባለበት ምክንያት የአእምሮ ጎደሎ ስለሆነች ሳይሆን ወይንም ደግሞ ሴት ልጅ የወንድ ግማሽ ስለሆነች ሳይሆን አንዷ ብትረሳ ሌላኛዋ እንድታስታውሳት።
አውጣ ውስጥ እኔ ያ አወጣልህ እኮ ምን ትላለህ? ሴቶች ግን ደካማ ናቸው እንደ ክርስትና ደካማ ፍጥረት ተብለዋል። ደካማ ፍጥረት እድሜ አየህ፣ ሴቶች ደካማ ፍጥረት ናቸው የሚለውን አወጣለት። ማየት ትፈልጋለህ? እንቶ የክርስትና በዚህ ጉዳይ እስቲ አውጣና ያነበብክልኝ እያየሁ አሳየው። ሳላህ ሴቶች ደስ ይለኛል እንደዛ የሚል እስቲ አውጣ ያሳየው። ማብሰር ያውና እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ ይላል። ማስተዋል የሚለው የአእምሮ ስራ ነው አይደለም? እንዳውም የአእምሮ ደካማ መሆኗን በደንብ አድርጎ ቁልጭ አድርጎ የሚያሳይ ነው። ደካማ ፍጥረቶች ብሎ ገልጿቸዋል ሴቶችን ክርስትና። ያ ሰላም ያ ሰላም ያ ሰላም ያ ሰላም። ሚስጥር መያዝ አይችሉም ይላቸዋል። ሚስጥራችሁን አትንገሯቸው ምናምን የሚል ነገርም አለ። ኤርሚ ሴት ልጅ ሴቶች ለወንዶች ተፈጥረዋል እንጂ ወንዶች ለሴቶች አልተፈጠሩም። እንደ ክርስትና አሳየ ወደ ላይ ከፍ ብለህ እዚያው ላይ ሴት ልጅ ስለ ወንድ ተፈጠረች እንጂ ግን ወንድ ልጅ ስለ ሴት አልተፈጠረም። ለወንዶች መጠቀሚያ ተብለው ነው የተፈጠሩት። እንዲህ አይነት ነገር እናሳያቸው። ይሄ ነው የሚሻለው ወይንስ ስለ መለኮታዊ ትምህርቶች እንማማር? ስለ እውነተኛው አምላክና ስለ እውነተኛው ሃይማኖት እንማማር አይሻልም? እሱ መታችሁ ስለ ሴቶች ምናምን ስትነኩ ጊዜ ከዚያ የበለጠ ነው ያለው ከእናንተ ጋር። ምን ይሻላል? ቅዱሳን ጸጋ ይበዛላችሁ፣ በጸጋ የምትኖሩ ጥያቄ ካላችሁ ገብታችሁ ጠይቁ። እኛም ደንግጠናል። እሺ አብዱልከሪም እዚያ የምትጨምረው አለ? ሰላም ካላችሁ ጨምሩላቸው፣ ወይንም ሌላ ጥያቄ ካለ ወደ ሌላ ጥያቄ ብትሄድ የተሻለ ይመስለኛል። ያቺ ላንብብለትና ለውሃ ማፍሰሻ አታብጅለት፣ ለሴትም የልብን ሚስጥር አታወጣ፣ ለሴት የልብን ሚስጥር አታወጣላት ይላል። ታወራለች፣ ወሬ መያዝ አይችልም ነው የሚላቸው። አትቆጣጠርም፣ ራሷን መቆጣጠር አይችልም። ታወራለች፣ ሚስጥራችሁን አትንገሯቸው። ይሄ መተማመንን ያጠፋ ነው። ይሄን አንብቤ ነው ሰማለሁ ወይስ እንዴት ነው? ትሰማለህ? እሺ ትሰማለህ? ዩሱፍ ሰላም አለይኩም። አሎ ይሰማል። ወአለይኩም ሰላም። ሰላም አለይኩም። ዩሱፍ እንዴት ነው? ሰላም ነው? ደህና ነኝ አልሐምዱሊላህ። ሙስሊም ነህ ክርስቲያን? አለን አልሐምዱሊላህ። አንድ ወንድማችን ሸሃዳ ለመያዝ ፈልጎ ነበረ። እሺ እና አጠገቤ ነው ያለው እና በጣም የተቆራረጠ ነው ነበር። መርሐባ። እሺ ያናግረኛል እንዴ? ሰላም እንዴት ነህ? አልሰማዎችም። ኦኬ ይሄው አጠገቤ ነው ያለው። አናግር። አየሽ ሰላም ነው። ሰላም አየሽ እንዴት ነህ? ደህና ነኝ። እንዴት ነው? ደህና አልሐምዱሊላህ። ደህና ነኝ፣ በጣም ደህና ነኝ። አይ እስልምናን መቀበል ፈልገህ ነው? አዎ። እሺ የምለውን ቃል አብረኸኝ እየተከተልክ ነው። እሺ ለላህ ኢለላህ ወአሽሀዱ አነ ሙሐመደን አልተሰማኝም። አነ ሙሐመድን ረሱለላህ። ማሻአላህ ጨርሰሃል። አላህ ምስጋና ይገባው።
አሁን ያልከው ቃል የሸሃዳ ቃል ወይም ምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙ ነሃል ለአላህ ምስጋና ይገባው። አንድ ሰው እስልምና ሲቀበል ከአላህ ዘንድ ምን ያገኛል ወደሚለው እንምጣ። የመጀመሪያው ምንድን ነው? ያለፈ ኃጢአት ይማርለታል። አምላክ አላህ ሱብሓነሁ ወተዓላ ወደ እርሱ የተመለሰ ባሪያውን ከኃጢአት ንጹሕ አድርጎ ይቀበለዋል። ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ላይ ካዱት እንዲህ ብለህ ንገራቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ስህተታቸውን ሁሉ ምርላቸዋለሁኝ ይላል ነቢያችን ሰለላሁ ዐለይሂ ወሰለም። አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል፣ ያስምራል አሉ። ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ይማርለታል። አላህ ሱብሓነሁ ወተዓላ ንጹሕ አድርጎ ይቀበለዋል። ሌላው ነገር አንድ ሰው እስልምናን ከተቀበለ በቀጣዩ ዓለም አላህ ምን ቃል ገብቶለታል? ምን ተስፋ ሰጥቶታል? ከሞት በኋላ ስላለው ህይወቱ ወደ እንደው ስንመጣ አላህ በጣም በርካታ ቦታ ላይ ገነትን እንደሚሰጠውና በቀጣዩ ዓለም የዘላለማዊ ህይወት እንደሚያወርሰው ይናገራል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል በሱራ ሉቅማን ላይ። እነዚያ በአላህ ያመኑና መልካምን የሰሩ ገነትን ይገባሉ ካለ በኋላ እነርሱም በጀነት ውስጥ ለዘላለም ዘውታሪዎች ናቸው ይላል። ይህም የአላህ ቃል ነው እያለ ይናገራል። እና ይህ ነው አንድ ሰው እስልምናን ከተቀበለ በኋላ ማድረግ የሚጠበቅበት ነገር ሻወር ይወስዳል ለሶላት ዝግጁ ይሆን ዘንድ። ከዚያም ንጹህ ልብስ በመስገድ ሶላትን ይጀምራል ማለት ነው። ስለ ሶላት አሰጋገድ፣ ስለ ውዱ አደራረግ በመማር ከአጠገብህ ያለው ወንድምህ ያስተምርሃል። ኢንሻአላህ ቀላል ነው፣ እሱን ትማራለህ። ስምህ ማን ነበር? ስሙ ማን ነበር? ይሰማል? ሚዩት ላይ ዩሱፍ ክፈትለት። እሺ ስሙ ማን ነበር? ሚዩት ላይ ነው፣ አንሱለትና ይናገር። ኦኬ ብሩክ። ብሩክ ነበር። እሺ ብሩክ ስሙን ሙሐመድ። ከዚህ በኋላ ሙሐመድ ስለ ውዱ አደራረግ፣ ስለ ሶላት አስተጋገድ አስተምረው። ሶላትን ከአንተ ጋር ሊጀምር እሺ ወንድም። መርሃባ። እሺ ሁስ። እሺ መርሃባ። እሺ ጀዛከላ። አራት ሺህ ሶስት መቶ ሰዎች አላቸው። ወንድሞችን ፎሎ አድርጓቸው። ሙከሚልን ሳልህን እና አብዱልከሪም ትጠቀማላችሁ። እና ሳልህ እና አብዱልከሪም የውይይት ጥሪ አቅርበዋል ለአከለና አኬ ለሚባለው ሰውዬ እና ለወገናችን ማነው ስሙ ለነዛ አቅርበዋል እና ያንን ዲዩቲ እያደረጋቸው አድርሱላቸው፣ ለሁሉም እንዲደርስ አድርጉላቸው እና ውይይቱን ከተቀበሉ ማለት ነው። ጃቢር ላክ። እሺ ጥያቄ ያለው ካለ መግባት ይችላል። ከሌለ የሆነ ርዕስ አንሱና አውሩ። ባረከላሁ ፊኩም። ኦኬ እሺ ኢንሻአላህ አንድ ርዕስ አንስተን እናወራለን። ወንድሞች ሀሳብ አላችሁ? እነ አብዱ ሙከሚልና ጃቢር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እሱ አህለን አህለን። ጌታ ሰው እኔ እንኳን ሀሳብ የለኝም። እሱ እንኳን ደህና መጣ ለማለት ፈልጋለሁ። ሌላ ሀሳብ ሹክራን ያ ጀማ ከሚል ሁላችሁም እሺ፣ እንኳን ደህና ቆያችሁ። ጃ እንዴት ነህ? ጃ ሚዩት ላይ ነህ መሰለኝ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። የሆነ ሀሳብ አንሱና በቃ አውሩ። ትንሽ ደቂቃ አለች፣ ከዚያ ወደ ጁምዓ ሄዳለሁኝ። እሺ ያ የቅድሙ ርዕስ ላይ እናውራ። እስልምና በሰይፍ ነው የተስፋፋው ነው የሚሉት፣ ነገር ግን በፍጹም እንደዛ እንዳልሆነ፣ በተቃራኒው የእናንተ እምነት
ምን እንደሚያስተምር በዚህ ዙሪያ አንዳንድ ነገሮችን እንመለከታለን። ሰይፍን የሚያዘው እስልምና ነው ወይስ ክርስትና የሚል እናያለን። በዚህ ዙሪያ እስልምና ምንድን ነው የሚያስተምረው? ይሰማል ድምጼ? አንዴ ይሰማል አብዱ? አንድ ጊዜ ግን ቆይ፣ ከዛ በፊት ይሄ ቪዲዮን ሼር አድርገው ይመልሱ አንዴ። ሁላችሁም ገብታችሁ መጀመሪያ የምታገኙት ቪዲዮ እጅግ አስፈላጊ ስለሆነ በዚህ ሰዓት ወቅታዊ ስለሆነች እና ሁላችሁም እዚህ ያላችሁ ገብታችሁ መጀመሪያ የምታገኙት ቪዲዮ አለ፣ ሼር ፖስት አድርጋችሁ ተመለሱ። ኢምፖርታንት ስለሆነ አብዱ ፖስት ያደረገው ቪዲዮ አለ፣ እኔም ፖስት አድርጌያለሁ። ከዚህ ወጣችሁ አብዱ መጨረሻ ላይ ፖስት ያደረገውን ሪፖስት እና ላይክ፣ ኮሜንት፣ ሼር ታደርጋላችሁ። ላይክ አድርጉ በዋነኝነት ቫይራል እንዲወጣለት። ከዛ ሪፖስት፣ ከዛ ኮሜንት ላይ ታግ ታደርጋላችሁ። እኔም ቪዲዮ ፖስት አድርጌያለሁ። አንድ ክርስቲያን ወገናችን አለ፣ ለሱ የዲቤት ጥሪ አቅርቤያለሁ። ሰው የሚቀበል ከሆነ ለሱ ሼር ታደርጋላችሁ፣ ላይክ ታደርጋላችሁ። ኮሜንት ላይ እሱን ምን ታደርጋላችሁ? ሃሽታግ ታደርጋላችሁ። ከዛ ታመጡታላችሁ። ኦኬ፣ ሼር ታደርጋላችሁ ለክርስቲያኖችም። ያንን ቼክ አድርጉ። ሁለታችን የሰራነውን ቪዲዮ እኔና አብዱ አንድ እሱን ጨርሱና ተመለሱ። ከዛ በኋላ ወደ ትምህርታችን ምን ሄድ ይሆናል። እስልምና ነው ግደሉ የሚለው ወይስ ክርስትና ነው? እስልምና ምንድን ነው የሚያስተምረው የሚለውንም የምናይ ይሆናል ኢንሻአላህ። አንዴ የፈጠነ ጨርሱና ነው። እሺ፣ ፎሎ ካላረጋችሁት አብዱን ፎሎ አድርጉት። እዚህ ውስጥ 4000 ሰዎች ያላችሁ 4000 ሰዎች አብዱን ፎሎ አድርጉት፣ ትጠቀማላችሁ። ሁላችሁም እዚህ ውስጥ ያላችሁ ሙስሊሞችም ክርስቲያኖችም፣ በተለይ ክርስቲያኖች ፎሎ ብታደርጉት ብዙ ነገር ስለመጽሐፋችሁ ሊያስተምራችሁ ይችላል። ሙስሊሞችን ደግሞ ፎሎ አድርጋችሁ እሱ የሚሰራውን ቪዲዮ ኮፒ ሊንክ እና ሪፖስት ሼር አድርጉለት። ሁላችሁም እዚህ ውስጥ ያላችሁ በደንብ ሼር አድርጉ። ከጨረሳችሁ ወደ ፖይንታችን እንመለሳለን። ጋይስ አድርጋችኋል፣ በጣም ጥሩ። ፎሎ ካላረጋችሁት አድርጉ። እነ ዛህራ ሙስጠፋ ነሙ ከሚል ጃቢርን ሁሱን እንኳን ፎሎ ታደርጉታላችሁ በእርግጠኝነት። እሺ፣ ወደ እስልምናችን እንመለሳለን። እስልምና በሰይፍ ነው ወይ የሚስፋፋው የሚለው በፍጹም አይደለም የሚለው ቁርአን ላይ ሐዲሳችን ላይ ሳሂህ ሙስሊም ሳሂህ ቡኻሪ 6870 ላይ የአላህ መልእክተኛ እንደዚህ ብለው ይናገራሉ። ዘ ፕሮፌሰር ሰለም ሰይድ አልከባየር ዘ ቢገስ ኢዝ አር 5 ትላልቅ የሚባሉ ኃጢአቶች እነዚህ ናቸው። ሰው ቁጥር አልተቀመጠም፣ 3 ነው ያስቀመጡት። ትላልቅ ኃጢአቶች እነዚህ ናቸው። የመጀመሪያው ማሻረክ ነው አሉ። መጨረሻ ላይ ያስቀመጡት ምንድነው? ሶስተኛው ቱ መርደር ሰምዋን አንላውፉሊ የሰው ልጅን መግደል ከትላልቅ የሚባሉ ኃጢአቶች መካከል አንዱ ነው። ሰውን መግደል ከትላልቅ ኃጢአቶች መካከል አንዱ ነው እና ዝሙትን አትቅረቡ መንገድነትን ከፋ ካለ በኋላ ከዝሙት ቀጥሎ በጣም ትልቁ ኃጢአት ምንድነው? አትግደሉ ነው ያለው። ቃል በቃል ምንድነው ያለው እስልምናችን? አትግደሉ። የሰው ልጅን መግደል ከከባባድ ኃጢአቶች መካከል አንዱ ነው። ስለዚህ ይህንን ይመስላል። አንድ ሰው የገደለ ደግሞ በእስልምናችን በምድር ላይ ያላጠፋችን ነፍስ የገደለ ሰዎችን ሁሉ እንደገደለ ነው ይላል። የሰው ልጅን የገደለ ሰው ሰውን ሁሉ እንደገደለ ኃጢአት ይሆንበታል አለ። አንድ ሰው ከገደላችሁ ሁሉንም የሰው ልጆችን እንደገደላችሁ ይቆጠራል ይላል። ስለዚህ በእስልምናችን በዚህ ደረጃ የሰው ልጅን መግደል ክልክል እንደሆነ እንግዲህ በግልጽ ተቀምጦ ይገኛል ነው። ይሄ ከሆነ ብዙ ጊዜ ክርስቲያኖች እስልምና ላይ ጣታቸውን ይቀስራሉ። የእናንተ አምላክ ግደሉ ይላል ምናምን ብለው ይናገራሉ፣ የገዛ መጽሐፋቸውን ሳያውቁ ማለት ነው። ነገር ግን መጽሐፋቸውን በምንመለከትበት ጊዜ የምር አላህ ነው ወይስ እግዚአብሔር ነው ግደሉ የሚለው? ቁርአን ወይስ መጽሐፍ ቅዱስ ነው ስንል መጽሐፍ ቅዱስ ነው በጅምላ ሰዎችን የሚገለው። ይህንን በተመለከተ በአንድ ቀን እግዚአብሔር 500,000 ሰዎችን እንዳስገደለ ይናገራል። በአንድ ቀን ብቻ ስንት ሰዎችን? 500,000 ሰዎችን ማለትም ግማሽ ሚሊዮን ሰዎችን እንደገደለ። 500,000 ስንት ነው? ግማሽ ሚሊዮን ማለት ነው አይደለ? አንድ ሰው አይደለም፣ 50 ሰው አይደለም፣ 500 አይደለም፣ 5,000 አይደለም፣ 50,000 አይደለም፣ 500,000 ሰዎችን በአንድ ቀን ብቻ ሲረሽናቸው እናያለን። ይሄን የት ነው የምናገኘው? መጽሐፈ ዜና መዋዕል ካልዕ ምዕራፍ 13 ቁጥር 15 ላይ የይሁዳም ሰዎች ጮሁ። የይሁዳም ሰዎች በጮሁ ጊዜ እግዚአብሔር ኢዮርብዓምንና እስራኤልን ሁሉ በአብያና በይሁዳ ፊት መታቸው ይላል። እግዚአብሔር እስራኤልን ሁሉ በአብያና በይሁዳ ፊት መታቸው። እንዴት ነው የመታቸው? ከእስራኤል 500,000 የተመረጡ ሰዎች ተገድለው ወደቁ ይላል። እግዚአብሔር በላከባቸው የይሁዳ ሰዎች 500,000 የሚሆኑ የእስራኤል ሰዎች እንደተገደሉ ይናገራል። ይህን ያደረገው በዋነኝነት ማን ነው? ይሄ በቀይ የተጻፈው ስም ነው። ማን ነው እሱ? እግዚአብሔር ነው። በአንድ ቀን ብቻ ነው የምላችሁ፣ በአንድ ቀን ብቻ 500,000 ሰዎችን ይገላል። ሌላኛው ደግሞ በአንድ ቀን 185,000 ሰዎችን ሲገድል እናያለን። በአንድ ቀን ብቻ 185,000 ሰዎችን ሲገድል እንመለከታለን። ይህን የት ነው የምናገኘው ከተባለ መጽሐፈ ነገሥት ምዕራፍ 19 ላይ እንደዚህ ይላል። በዚያ ሌሊት የእግዚአብሔር መልአክ ወደ አሦራውያን ሰፈር አልፎ
185,000 ወታደሮችን ገደለ ይላል። የማን መልአክ? የእግዚአብሔር መልአክ ወደ አሶርያውያን ሰፈር አልፎ 185,000 ወታደሮችን ገደለ። በማግስቱ በማለዳ ሰዎች በሚነቁበት ጊዜ ሁሉም ሞቶ ተገኙ ይላል። ይሄን የሚሰራው ማን ነው? እግዚአብሔር ነው። በማን አማካይነት? በመልአኩ አማካይነት 185,000 ሰዎችን በአንድ ቀን እንደገደለ ያስቀምጣል። መልአክ ልኮ ማለት ነው። ራሱ አይወርድም። መላእክትን የላከ 185,000 ሰዎችን እንደገደለ ይናገራል። ይሄን ሁላ ህዝብ ማለት ነው። አይታችኋል። እሺ ሌላኛው በአንድ ቀን ደግሞ 120,000 ሰዎችን ሲገድል እናያለን። በአንድ ቀን 120,000 ሰዎችን ሲገድል ደግሞ እናያለን። መጽሐፈ ዜና መዋዕል ምዕራፍ 28 ቁጥር 5 ላይ ስለዚህ አምላኩ እግዚአብሔር በሶርያ ንጉሥ አሳልፎ ሰጣቸው፣ የአባቶቻቸውን አምላክ እግዚአብሔርን ትተው ነበርና የሮሜሌው ልጅ ፉቃሄ በአንድ ቀን ከይሁዳ 120,000 ሰዎችን ገደለ ይላል። እንግዲህ ምክንያቱ ምንድነው ከተባለ እግዚአብሔር ትታችሁኛል ብሎ አንድ ሰውዬ ልክባችኋል፣ ሮሜሌው ይባላል። አሁን ሰዎቹ እግዚአብሔርን ማምለክም አለማምለክም መብት ነበራቸው፣ ነፃ ምርጫ ካለ ማለት ነው። ነገር ግን ማምለክ ያለባችሁ እኔም ብቻ ነው፣ ካላመለካችሁኝ ደግሞ ገድላችኋለሁ ብሎ አንድ ንጉሥ ይልክባችኋል፣ የሮማዩ ልጅ ፉቃሄ የሚባል ሰው። ከዛ ስንት ሰዎችን ገደለ? በአንድ ቀን ይላል። አይታችሁ ከሆነ እዚህ ጋር በአንድ ቀን ከይሁዳ 120,000 ተገደለ ይላል። 120,000 ሰዎች ተገደሉ። ከዛ በኋላ 100,000 ሰዎችን በአንድ ቀን የገደለበት ሁኔታም አለ። መጽሐፈ ነገሥት ምዕራፍ 21 ላይ እግዚአብሔር የተራሮች አምላክ፣ ይሄ በጣም የሚገርም ግድያ ነው። ባይዘይ የእግዚአብሔር ሰው ቀርቦ የእስራኤልን ንጉሥ እግዚአብሔር እንዲህ ይላል አለ። እግዚአብሔር እንዲህ ይላል። እግዚአብሔር ምን አለ? ሶርያውያን እግዚአብሔር የተራሮች አምላክ ነው እንጂ የሸለቆ አምላክ አይደለም ብለዋልና ይህን ታላቅ ጭፍራ ሁሉ በእጅ አሳልፌ እሰጠዋለሁ፣ እኔም እግዚአብሔር እንደሆንኩ ታውቃላችሁ አላቸው። እነዚህም በእነዚያ ትይዩ 7 ቀን ያህል ሰፈሩ። በሰባተኛው ቀን ተጋጠሙ። የእስራኤልም ልጆች ከሶርያውያን በአንድ ቀን 100,000 እግረኛ ገደሉ ይላል። በአንድ ቀን ጥፋታቸው ምንድን ነው? እግዚአብሔር የተራሮች አምላክ እንጂ የሸለቆ አምላክ አይደለም ስላሉ፣ እግዚአብሔር የተራራ አምላክ ነው እንጂ የሸለቆ አምላክ አይደለም ስላሉ በአንድ ቀን ብቻ 120 እግረኛ እንደተገደለ ያስቀምጣል። ማምለክና ለማምለክ ነፃ ምርጫ ነበራቸው። ነገር ግን እግዚአብሔር የተራራ አምላክ አይደለም ስላሉ በአንድ ቀን 100,000 ሰዎች ሲገደሉ እናያለን። ብትደምሯቸው በአንድ ቀን ብቻ የተገደሉት 500,000 ፕላስ 185,000 ፕላስ 120,000 ፕላስ 100,000 ወደ 900,000 ይጠጋል። እንደውም በ5,000 ይበልጣል። ኦልሞስት 1 ሚሊዮን በአንድ ቀን ብቻ የሚገላቸው ታያታቸዋል። በአንድ ቀን ብቻ ወደ 900,000 ሰዎችን ሲገድላቸው እንመለከታለን። ከዛ ውጪ ደግሞ በጣም የሚያሳዝነው ፓርት ህፃናትን በትኩረት ሰጥቷቸው ህፃናት እንዲገደሉ፣ ምንም የማያውቁ ህፃናት እንዲገደሉ ያዛል። ኦኬ ኢንቴንሽናሊ እነሱ ላይ ተነስቶ ይህን የምናገኘው መጽሐፈ ሳሙኤል